በዚህ ትዕይንት ሩቻን ቱርካንን ለመምታት እጇን ስታነሳ ነስሪን የክፍሉን በር ከፍታ በመግባት የሩቻን እጅ ትይዛታለች። ስሚ ልጄ ላይ ሁለተኛ እጅን ማንሳት አትችም፣ እሺ ሰማሽ? የኔ ልጅ አንቺ የሞት ልጅ አይደለችም፣ ሁለተኛ እንደዚህ እንድታደርጊ አልፈቅድልሽም ብላ ወደ ቱርካን በመዞር ቱርካን ከዚህ በፊት መታሽ ታውቂያለሽ? ልጄ እውነቱን ንገሪኝ፣ ሁሉን ነገር ነው ዛሬ የማወድመው ትላታለች። በድንጋጤ ፈዛ የቆመችው ቱርካን አይ እማዬ መታኛ አታውቅም፣ የዛሬው አጋጣሚ እኮ ነው እማዬ እባክሽ ልጅ እጇን ለቀቂያት ብላ የሩቻን እጅ ታስለቃታለች። ሩቻንም በድንጋጤ እንደፈዘዘች ቆማ ትቀራለች። ሶመር ወደ ቤት ሲመጣ ሳዲቅ በር ላይ መኪናውን ተደግፎ ቆሞ ያገኘዋል። አባቴ ሳዲቅ እንዴት አለ ብሎ ካቀፈው በኋላ በሰላም ነው ይለዋል። ሳዲቅም በሰላም ነው ነስሪን ቱርካንን ካላዩት ብላ ይዣት መጥቻ ነው ይላል። ሶመርም በጣም ደስ ይላል አስታወሰቻት፣ መቼም ቱርካን በጣም ደስ ብሏት ነው የሚሆነው። ታዲያ ወደ ቤት እንግባ እንጂ እንግባ ይለዋል። ሳዲቅማ የዚህ ብቆ ይሻለኛል እዚህ ልቆይ እባክህ ይለዋል። ሶመርም እሺ እንዳልክ አንተ እንዳልክ ይለዋል። ወደ ቤት ሊገባ ሲል ነስሪን ቱርካን እየተጎተተች ይዛ ስትወጣ ይደርሳል። ቱርካን ምን ተፈጠረ ሲል ነስሪን ዞር በል ከመንገዳችን እባክህ ዞር በል ትለዋለች። ነስሪንና ቱርካን ቤት ከደረሱ በኋላ መኝታ ቤት ለብቻቸው ቁጭ ብለው ያወራሉ። ነስሪን ቱርካንን ቱርካን ልጅ ምን አይነት ሰው ነሽ ግን አንቺ ምን አይነት ልብ ነው ግን ያለሽ? እንዴት ይህን ሁሉ መከራ ብቻሽን ትይዣለሽ? እንዴት ትደብቅኛለሽ? ምን አይነት ጉድ ውስጥ ነው የከተትኩሽ ልጅ? መቼም ራሴን ይቅር አልለውም ትላታለች። ቱርካንም እማዬ ዛሬ ያየሽው በአጋጣሚ የተፈጠረ ነገር ነው፣ ከዚህ በፊት ምንም አይነት ነገር እንደ ነገር አልነበረም፣ እባክሽ ናት የራስሽ ላይ አትፍረጅ፣ እንደዚህ አትሁኝ ትላታለች። ሶመር ላይ ቅርታ ወደ ነስሪ ቤት ይመጣል። ከቱርካን ጋር ለብቻው ሲያወራ ከቆየ በኋላ ወደ ቤት ገብቶ እንዴት አመሻችሁ ይላል። ሳዲቅም ልጅ ሶመር እንኳን ደህና መጣ እንዴት አመሸ ሲለው ነስሪን ከተቀመጠችበት በመነሳት ምን ልታደርግ መጣ? ውጣ ከዚህ ቤት ውጣ በል ብላ ወደ ቱርካን እየዞረች ቱርካን እባክሽ ውጣ በይው ለምን መጣ እዚህ ትላታለች። ይህኔ ሁሉም በድንጋጤ ይተያያሉ። ሶመሩን ከቤት ለመውጣት ሲሞክር ቱርካን ተከትለው በመሄድ ሶመር ለእናት ይቅርታ አድርግላት፣ ሶመር በመካከላችን መጥፎ ቀናቶች አሉ፣ እነዚህ መጥፎ ቀናቶች አብረን እናልፋቸዋለን፣ እማዬን ቀስ በቀስ ትረዳናለች፣ እባክህ በማየ ላይ አትዘንባት ትለዋለች። ሶመርም እናትሽን እረዳታለሁ ቱርካን እሷ እኮ ትክክል ናት፣ እኔም በሷ ቦታ የሚያደርግ ይህን ነበር እምለው፣ እኔ ከሁሉ ነገር ልጠብቅሽ አልቻልኩም፣ በተለይ ከእናቴ ልጠብቅሽ አልቻልኩም፣ ይህ እኔ ችግር እኮ ነው ይላታል። ቱርካንም ሶመር እኔ ወደ ቤቴ መመለስ እፈልጋለሁ፣ ግን ከእናት ጋር መገናኘት ካሁን በኋላ በፍጹም አልፈልግም፣ ስለዚህ ወደ ቀድሞ ቤታችን መመለስ አለብን ትለዋለች። ጠዋት ላይ ቤት ውስጥ ነስሪንና ቱርካን ብቻቸውን ያወራሉ። ነስሪን በትዳር ውስጥ ፍቅርና መከባበር ግድ ነው ልጅ፣ ሁሉም ነገር ሁለቱም ነገር በጣም ያስፈልጋሉ ትላታለች። ቱርካንም እማዬ አሁን ሁሉም ነገር እያለፈ ነው፣ ሶመር ለኔ አሁን ላይ ታማኝ ነው፣ በጣም ያፈቅረኛል፣ እኔም አፈቅረዋለሁ፣ ያለን ግንኙነት መልካም የሚባል ነው እማዬ፣ ይሄ አሁን የምታየውን ነገር እሱ አያውቅም፣ ምክንያቱም እኔ የቤት ውስጥ ከእናቱ ጋር የሚፈጠረውን ነገር አልነገረውም፣ ስለዚህ በሱ ልትፈርጃች እማዬ እባክሽ እሱን አታስከፊው ትላታለች። ደግሞ ካሁን በኋላ ከእናቱ ጋር ምንም የሚያገናኝ ነገር አይኖርም፣ ወደ ቀድሞ ቤታችን ልንመለስ ተነጋግረናል እና እባክሽ እማዬ ካሁን በኋላ ምንም የሚያስጨንቅና የሚያስፈራ ነገር የለም፣ እሺ እባክሽን ትላታለች። ነስሪን በጠዋቱ ተነስታ ለሶመር ደውላ ልታወራው እንደምትፈልግና በፍጥነት ወደ ቤት እንዲመጣ ትነግሯለች። እሱም ፈቃደኛ ሆኖ ወደ ቤት ይመጣል።